አንድ የ16 ዓመት ልጅ ለእናቱ እንደዚህ ይላታል። 18 ዓመት ሲሞላኝ ምን ስጦታ ትሰጭኛለሽ ይላታል። እናትም ልጄ ለ18 ዓመት እኮ ገና ብዙ ይቀርሃል ስትል ትመልስለታለች። ልጁ 17 ዓመት ከሞላው በኋላ አንድ ቀን ራሱን ስቶ ይወድቅና እናቱ ወደ ሆስፒታል ተወስደዋለች። ያዩት ዶክተሮችም ልጅሽ ልቡ ጥሩ አይደለም ሲሉ ያረዷታል። ስትሬቸር ላይ የተቀመጠው ልጅ እማ ዶክተሮቹ ምን አሉሽ? እንደምሞት ነገሩሽ? እያለ ያስጨንቃታል። እናትም ልጇን እያየች ወደ ኋላ አስቻላትም፣ ማልቀስ ትጀምራለች። ለረጅም ጊዜያት ልጁ ኮማ ውስጥ ይተኛል። አንድ ቀን ከኮማ ሲነቃ ግን በቦታው ማንም አልነበረም። ከደቂቃዎች በኋላ ግን ዶክተሮች ወደ ክፍሉ መጡ። ወደ ክፍሉ በሚመጡበት ሰዓት እናቱን ደጋግሞ ጠየቃቸው። ነገር ግን የእነሱ ምላሽ ሁሉንም ነገር ወደ ቤቱ ሲሄድ እንደሚያገኝ ነበር። ልጁ ሕክምናውን ከጨረሰ በኋላ ወደ ቤቱ መሄድ እንደሚችል ተነገረው። በፍጥነትም ወደ ቤቱ አመራ። ወደ ቤቱ ባመራበት ጊዜ ግን በቤቱ ውስጥ ማንም ሰው አልተገኘም ነበር። ሙሉ ቤቱን እየዞረ ቢፈልግም በቤት ውስጥ ግን ማንም ሰው አልነበረም። ከቆይታዎች በኋላ ልጁ ወደ ራሱ መኝታ ክፍል ገባ። እዛ በሚገባበት ጊዜ አልጋው ላይ አንድ ደብዳቤ ተቀምጦ አገኘ። ደብዳቤውንም አንስቶ ከፈተው። በሚያነብበት ጊዜ ግን ፈጽሞ ያልጠበቀውን ነገር አየ። ደብዳቤው ከእናቱ የተጻፈ ነበር። እንዲህ ይል ነበር፣ ልጄ ይህንን ደብዳቤ እያነበብክ ከሆነ ሁሉም ነገር በመልካም ሁኔታ በመሄዱ ነው። ለ18ኛ ዓመት ልደት ምን እንደምሰጥ የጠየቅኝን ታስታውሰዋለህ? በዚህ ደብዳቤ ይኸው መልሱን ታገኘዋለህ። ልጄ ልቤን ሰጥቼሃለሁ፣ በጥንቃቄ ያዘው፣ መልካም የደስታ ዘመን ይሁንልህ የሚል ነበር። ለካስ ልጅ በሕክምና ላይ ሳለ ልቡ ሙሉ ለሙሉ ደክሞ ነበር። እናትም ልቧን ለልጇ አሳልፋ ሰጥታ ነበር። እናት ልቧን ለልጇ መስጠት ስለነበረባት እናትነት አስገድዷት ሕይወቷ አልፏል። ከእናት ፍቅር በላይ የሆነ ምንም ነገር የለም። ስንቶቻችንን ይህንን ፍቅር የታደልነው? እናቴ እወድሻለሁ።